አሁን እኔ መታ ሳላስበው ብታገኘኝ ምን እንደሚፈጠር አስባችሁታል? አስበሽዋል? እኔ ምን እንደሚገጥመኝ አሁን ምን ልሆን እንደምችል ልቤ ቀጥ ብላ ፍቅሬን እንኳን ሳልገልጽላት ዱዳሞን ነው የሚመስለኝ። የኔ ፍቅር የኔ እናት እንኳንም ወደድኩሽ፣ እውነት እንኳንም ወደድኩሽ የኔ ህይወት። ጋይስ ሀብታም ልሆን ነው በቃ ያልፈልኝ ነው የምላችሁ። ምን አለፋችሁ ወላሂ ያው ዛሬ ይውላችሁ በደስታ አልቅሽ እሷስ ፖስቶ ታያላችሁ። ዘባናት መልካላት ታዋቂ ናት ዝነኛ ናት ምንም መሆን የምትችል ልጅ ናት። አቤት አድናቂሽ ነኝ በጣም ውዴ ወዳለው አፈቅራለሁ በጣም ነው የምወድ በቃ። የአርቲስቷ የሂውማኔር ወጪ ድርጅቱን በአሁኑ ሰዓት እያሳሰበው ነው የሚገኘው። ያማንዲ ባላስ ደቢ እንዴ ታማህን እንዴ ወንድሜ። አርቲስት ዳንኤል ተገኝ ከእስር ቤት ቆይታው ሲመለስ ከኢቢኤስ እንደተሰናበተ እየተነገረ ነው። ካርድ ግጭት ምክንያት የደንበኛውን 8 ጥርሶች አረገፈው ተከሳሽ በስራት ተቀጣም። በቃ ተው ልኑርበት። መስረቅ አልፈልግም። በቃ አልቻልኩም እኮ መኖር እግዚአብሔር ራሴን ላጥፋና እሺ ከዛም በኋላ እናንተ ትኖራላችሁ። የሰው ምላስ እኮ ከባድ ነው። ምላሳችንን መቆጣጠር ካልቻል ከመናገራችን በፊት ማሰብ ካልቻል ከምንናገር አለመናገር ይሻላል። አሁን ሀዊ ሰውን አትነካ አትሳደብም ከማዝናናትና ከማሳቅ ውጪ የሰው ጉዳይ ውስጥ አትገባም፣ አትፈርድም። ንግግሯ የተቆጠበ ነው። ብትናገር እንኳን ቶሎ ብላ ነው የምትመለሰውና ለምንድነው ሰዎች ዝም ብለው ግን የሚናገሩት? በቃ ተውኝ ልኑርበት። መስረቅ አልፈልግም በቃ። ከተወዳጇና አንጋፋዋ አርቲስት ሙሉዓለም ጋር ተያይዞ እየተነሳ ያለው አስገራሚ ጉዳይ ምንድነው? እንዴት በየሳምንቱ አርቲስቷን በቀረጽን ቁጥር የ75000 ብር የሚያክል የሂውማኔር ወጪ ግዢ ውስጥ እንገባለን። እንደዚሁም ደግሞ ይሄን ፕሮግራም ለማቅረብ ድርጅቱ እስከ 39 ሚሊዮን ብር የግንባታ ወጪ እንደፈጸመም የተገለጸ ነው የሚገኘው። ሙሉዓለም ታደሰ ናት። ወደር የላት። አቤት ስነ ስርዓት፣ አቤት ውበት፣ አቤት ትወና። አርቲስት ሙሉዓለምን ጨምሮ ሌሎችም አንጋፋ አርቲስቶች የሚሳተፉበት በኢትዮጵያ ቴሌቪዥን እሁድ ቤት የተሰኘ ፕሮግራም እንደነበረ ታስታውሳላችሁ። ያ ፕሮግራም ደስ ሲል ነበረ። ግን በዚህ ሰዓት አመራሮቹ ይሄ ፕሮግራም ከሚያስገባው ገቢ ይልቅ ወጪው እየበለጠ ነው። በተለይ አርቲስት ሙሉዓለም በየሳምንቱ የምታስገዛን ውድ ሂውማን ሄር የገፏትና ያስለቀሷት ጓደኞቿ አሁን ሲያዩ የሚቀኑ ይመስለኛል። ለነሱ ለእያንዳንዳቸው 100 ሺህ ብር ደሞዝ መክፈል እንዲሁም ደግሞ ለቦታው ግንባታ የዋለው ብዙ ብር ነውና ይሄንን ፕሮግራም በዚህ አይነት አካሄድ ከ3 ወር በላይ ማስቀጠል አንችልም ተብሏል። ይሄንን ስሰማ ትንሽ ደነገጥኩ። በሁለቱም ጎን ምናልባት የጅል ሀሳብ ሊሆን ይችላል። ግን እስኪ እናንተ በዚህ ጉዳይ ላይ ምን ትላላችሁ? አደራ ሀሳባችሁን ጻፉልኝ። ይሄንን ቪዲዮ ሳየው በጣም ነው ደስ ያለኝ። ቬሮኒካን ድሮም ወዳታለሁ፣ አሁን ደግሞ በጣም ወደድኳት። ለተቸገሩ ሰዎች ሁሌም የምትደርስ አንድ ሊስት ነው የሚሰራ ልጅ አለኛ እኛ ቤታችን ፊት ለፊት እንዴት እንደሚያምር በመዳኒያ ከልቧ ኢትዮጵያን የምትወድ ተወዳጅ አርቲስት ናት። ሱሱን መቼም ሁላችሁም ታስታውሷታላችሁ። በጓደኞቿ ተከድታ
ለዘመናት የለፋችበትን ነገር ጥላ እንዲሁም ደግሞ ስትመጣ ልጇን ጭምር ጥላ ነበር የመጣችው። ስታነባ በሚያምር ድምፅ ስታንጎራጉር ነበረ። ብዙ ሰዎች እያገኟት እያጽናኗት ነው። ግን ያሁኑ የቬሮኒካው ለየት ሚል ይመስላል። ሱሱም እንደምታዩት በጣም ደስ ብሏት እየሳቀች ነው። ሁሌም ትስቃለች። ሱሱን ግን ሳያት የሆነች የዋህ ነገር ንጹህ ልብ ያላት ሴት ነው የምትመስለኝ። ቶሎ የምትስቅ፣ ቶሎ የምታለቅስ፣ ቶሎ የምትደሰት፣ ቶሎ ደግሞ የምትጎዳ ስስ ልብ ያላት ሴት ነው የምትመስለኝና ለዛ ነው ፈጣሪ ልብን የሚያይ አምላክ ነው። ጥሩ ሰዎች እያገኟት ነው። ከቬሮኒካ ጋርም ሆና አፍታም ሳልሆን አልቀርም ብላ እየጮች ነበረ። ጥሩ ነገር ሳታደርግላት አይቀርም። ቬሮኒካ ምን እንደሆነ አይታወቅም። አብረን የምንሰማው ይሆናል። ዜና አለ፣ ትልቅ ዜና ጋይስ፣ በቃ ማጠብቁት። የኔ ወርቅ እኮ አልወደድኩሽ። የኔ እናት ዛሬ እንቅልፍ አይተኛም ጠላት። የኔ ወርቅ ወላሂ የኔ እናት ነው ልጅ የኔ ዓለም። አርቲስት ዳንኤል ተገኝ ለረጅም ጊዜ ኢቢኤስ ቴሌቪዥን የመዝናኛ ክፍል ላይ ሲሰራ እንደነበረ ይታወቃል። ታዲያ ከአንድ ወር በፊት ከፊንቴክ ኢንቨስትመንት ግሩፕ የማጭበርበር ወንጀል ጋር በተያያዘ ታስረው ከነበሩ ሰዎች አንዱም እሱ ነበረ። ታዲያ ከእስር ቤት ሲመለስ የቴሌቪዥን ጣቢያው በወንጀል ምክንያት ታስሮ የወጣን ሰው ይሄንን ያክል ትልቅ ድርጅት ውስጥ ማሰራት ለድርጅቱ ገጽታ ጥሩ አይደለም፣ እንዲሁም ደግሞ የተመልካችን ክብር ማሳነስ ነው በማለት ከስራ አግቶታል እየተባለ ነው። ይሄ ነው እንግዲህ ሁለት ቅጣት ማለት። የተወደዳችሁና የተከበራችሁ አብራችሁን ስለቆያችሁ ልባዊ ምስጋና በያላችሁበት የዓለም ዳርቻ ይድረስ። ቪዲዮን ከወደዳችሁት ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። በየቀኑ አዳዲስና ምርጥ ጉዳዮችን የእናንተን ሀሳብና አስተያየት ሻሉ ያልኳቸው ጉዳዮችን ይዤላችሁ ቀርባለሁ። መልካም ጊዜ ይሆንላችሁ።